ጸጋና ሰላም ይብዛላችሁ ቅዱሳን በያላችሁበት እንደምን ሰንብታችኋል እንደምን ቆያችሁልኝ ባላችሁበት ሁሉ የእግዚአብሔር አብሮትና ምህረት ይብዛላችሁ። ስለ አንድ ነገር ላውራችሁ። ክርስቲያን ተብሎ ሲጠራ ወይም የክርስቶስ አካል ሲሆን የሚረጋገጥ ደረጃዎች አሉ። እነሱን ደረጃዎችን ላውራችሁ። አንደኛው መጠመቅ ነው። ሁለተኛው መታተም ነው። ሶስተኛው መሞላት ነው። ቀድሜ የጠራኋቸውን ሁለቶቹን ኋላ ጊዜ ወይም ሌላ ጊዜ አወራችኋለሁ። ግን ዛሬ በውስጤ የሞላው ላወራችሁ የፈለኩትኝ ሐሳብ መሞላት የሚለውን ሐሳብ ነውና በህይወታችሁ መንፈስ ቅዱስን ተሞልታችሁ ኤክስፒሪየንስ አድርጋችሁ ታውቃላችሁ? መንፈስ ቅዱስ መሞላት በህይወታችሁ ሀፕን ሆኖ ያውቃል ወይስ አታውቁም? ማለት መንፈስ ቅዱስን መሞላት ማለት ምን ማለት ነው? ከአንድ ክርስቲያን መንፈስ ቅዱስን መሞላት የሚጠበቅ ተግባር ነው አይደለም? እስቲ እነኚህን ነገሮችን እናንተ ትመልሱልኛላችሁ። እና ግን አንድ በጣም አበክሬ ወይም አጥብቄ ልነግራችሁ የፈለኩት ሐሳብ ቢኖር ምንድነው? ያለ መንፈስ ቅዱስ ሙላት ክርስትና ድካም እንደሆነ፣ ክርስትና እንደማይቻል፣ ክርስትና ሃይማኖተኝነት እንደሆነ ልነግራችሁ ወዳለሁኝ። ውስጤ ላይ ሁልጊዜ የሚመላለስ የሁልጊዜ ጸሎቴም ረሃቤም የሆነ ቶፒክ ስለሆነ እና መሞላት ማለት ምን ማለት ነው? አንድ ባዶ በሆነ ዕቃ ላይ አንድ ማስቀመጥ የምንፈልገውን ነገር ስንሞላ፣ ለምሳሌ ባዶ በሆነ ብርጭቆ ላይ ውሃ ስንቀዳ፣ ብርጭቆ መጀመሪያ ባዶ ነው እና ለምሳሌ መጠጣት ፈለግንና ቀዳንበት እና ሌላ ነገር የለበትም። ውሃ መጠጣት ነው የፈለግነው፣ ውሃ ነው የሞላንበት ልንጠጣው ማለት ነው። እና መሞላት ማለት እግዚአብሔር ሊሰራብን ሊጠቀምብን ለሚፈልግ ነገር በእግዚአብሔር ሐሳብ፣ በእግዚአብሔር አጀንዳ፣ በእግዚአብሔር መንግስት ጉዳይ ኦብሰስድ መሆን ማለት ነው። በዚያ ጥቅጥቅ ማለት ነው። በዚያ መሞላት ማለት ነው። በዚያ መሞላት ውስጥ ኃይል አለ። በዚያ መሞላት ውስጥ ቅድስና አለ። በዚያ መሞላት ውስጥ የጽድቅ ኑሮ አለ ወይም የጽድቅ መመላለስ አለ፣ የጽድቅ አኗኗር አለ። በዚያ መሞላት ውስጥ ብቻ ማንሳት የምትፈልጉት ነገር ሁሉ በዚያ መሞላት ውስጥ አለ። ተመልከቱ፣ ሐዋርያት መንፈስ ቅዱስን ሲሞሉ ነው አእምሯቸው የተለወጠው። ክርስቶስ ኢየሱስ አብሯቸው ሲኖር በነበረው ሲዝን ወይም ወቅት አብረው ሲያገለግሉ፣ አብረውት ሲበሉ፣ አብረውት ሲተኙ፣ ሲጓዙ፣ ኢየሱስ ክርስቶስ ግን አንድ ነገር አላቸው። በእኔ ምትክ ከእናንተ ጋር አብሮ ለዘላለም የሚሆነውን አጽናኙን መንፈስ እልክላችኋለሁ አለ። ኖ እኛ አንፈልግም አይነት ነገር አዝማሚያ ሲያሳዩ እሱ ነው ማምጣት ያለበት ብሎ ሐሳቡን አጸና። እና ኢየሱስ ክርስቶስ አንድ ነገር አለ። ብዙ እንዳላስተምራችሁ ብዙ የሚነግራችሁ ነገር እያለ አሁን ግን ያን መሸከም ስለማትችሉ እሱ ነው መምጣት ያለበት አለ። መንፈሳዊ መገለጥ ብትሉ፣ ሚራክል ብትሉ፣ ስብከት ብትሉ፣ በአጠቃላይ በክርስቶስ ኢየሱስ ያገኘነው ጸጋ ፋንክሽን የሚያደርገው ወይም በትክክል የሚፈሰው የመንፈስ ቅዱስ ሙላት ሲኖረን ነው።
ጳውሎስ ሲናገር መንፈስ ቅዱስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነው። ማባከን ነው ማለት ምንም በሌለበት ዝም ብሎ ማጥፋት ነው፣ ወይም ትርፍ የሌለ ስራ ነው፣ ተግባር ነው እንደማለት ነው። እና ለምንድን ነው በወይን ጠጅ ያመሳከረው ወይም ያነጻጸረው ኮምፔር ያደረገው? ወይን ጠጅ በአእምሯችን ውስጥ ገብቶ ነገራችንን ስለሚቀይር ነው። የሰከሩ ሰዎች ወይም የጠጡ ሰዎች አልኮሊክ የሆነ ፌርመንትድ የሆነ አልኮል የጠጡ ሰዎች ወዲያው ንግግራቸው፣ ተግባራቸው፣ ውሳኔያቸው፣ የሰውነት ባላንሳቸው፣ ኢቭን አይናቸው፣ አንደበታቸው ይቀያየራል በጣም። ምንድን ነው ያ? የገባው ነገር ተቆጣጥሯቸዋል እና ያንን አረቄውን ነው የሚሆኑት እንጂ ወይም አልኮሉን የጠጡትን ነገር ነው እንጂ የሚሆኑት እነሱን ራሳቸውን አይደለም። እኛም ደግሞ በመንፈሳዊ ዓለም ላይ ተጠርተን ስናገለግል ለተጠራ ነው ጥሪ በካርናል ማይንድ ወይም በደረቁ አእምሮ፣ በደረቅ እውቀት፣ በምናቀው ብቻ በሰዋዊ እውቀትና ልምድ የእግዚአብሔርን መንግሥት ማገልገል ስለማንችል ከሌላ ነገር ተላቀን በመንፈስ ቅዱስ ቁጥጥር ስር ሆነን መንፈስ ቅዱስ ኮንትሮል አድርጎን ልክ ባዶውን ቦታ ውሃ ኮንትሮል እንዳደረገው እንደ ብርጭቆ እሱ እኛን ለፈለገን ዓላማ ሊያሰማራን መንፈስ ቅዱስ ሊሞላን ይገባል።